ሰላም ጤና ይስጥልኝ እንዴት ናችሁልኝ ያለው ፈጣሪ ይመስገን እኔ በጣም ደህና ነኝ እግዚአብሔር አምላክ ሰላማችሁን ያብዛላችሁ አቦ በጣም ደስ ብሎኛል እንዴት ደስ አለህ አትሉኝ ያለፈው ቪዲዮ እንግዲህ ምናልባት ያያችሁት ያላያችሁትም አላውቅም ጥሩ ነው የታየልኝ እውነት ለመናገር ደስ ብሎኛል ስለዚህ እንደዚህ ከታየ ሰዓት ቶሎ የሚሞላ አይነት ይመስለኛል ከልብ አመሰግናለሁ ለምታበረታቱ ኮሜንት እየጻፋችሁ አይዞ በርታ ጠንክር ለምትሉ በሙሉ ክብረት ይስጥልኝ በእውነት በጣም ደስ ብሎኛል ስለዚህ ዛሬም እንግዲህ ባበደ ቪዲዮ ተመልሻለሁ ማለት ነው እናንተን ያስተምራሉ ትዝብት ውስጥ ይጥላሉ ያስብላሉ ያልኳቸው ቪዲዮዎች እንግዲህ እየከች ቢያለው ማለት ነው እናንተ በቪዲዮቹ ላይ ያላችሁን አስተያየት ከታች ኮሜንት ላይ እየጻፋችሁ እኔም በቪዲዮቹ ላይ ሪአክት እያደረግን እንቀጥላለን ማለት ነው ስለዚህ ከኔ ጋር ያላችሁ ጊዜ መልካም እንደሚሆን አምናለሁ በእያላችሁ በሰላማችሁ በዝትረፍረፍ ይበል ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባዊነታችሁን አሳዩኝ እግዚአብሔር አምላክ ያክብርልኝ ወደ ቪዲዮ እንሄዳለን ወደ ቪዲዮ እየሄድን ግን ከታች ዲስክሪፕሽን ቦክስ ላይ አዲስ ቻናል ከፍቻለሁ እንደነገርኳችሁ ለነማማርባቸው የምንችላቸው አዳዲስ ነገሮችን በዛ ቻናል ላይ ይለቀቃሉ ያን ቻናል ደግሞ ሰብስክራይብ ያደርጋችሁ ቤተሰባዊነታችሁን አሳዩኝ ከልብ አመሰግናለሁ ፈጣሪ እግዚአብሔር አምላክ ሀገራችንን ሰላም ያርግልን ወደ ቪዲዮ እንሄዳለን ሰግጥ አልሰግጥም አልደድብም ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን ያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በመንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም ምን ዳገት ላይ ቆመ ነበር ምጮው ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች እሺ ለማንኛውም እንግዲህ ቪዲዮ እንዳያችሁት ነው ይሄን ቪዲዮ ያመጣሁት እንዴት መሰላችሁ እንግዲህ ሁለት ቲክቶክ ላይ ሶሻል ማህበራዊ ሚዲያው ላይ እንዳያችሁት ይሄ ቪዲዮ ሁለት ሐሳቦችን ይዞ መጥቶ በሁለት ሐሳቦች ምክንያት ሰዎች እንግዲህ የየራሳቸውን አመለካከት እየሰጡበት ነው እኔ ለእናንተ አንድ ጥያቄ የማቀርበው ነገር አለ መሰገጥ ምንድነው እንዴት ነው የሚሰገጠው ጥሩ ነገር መሰገጥ ይቻላል የሚገርም ነው እኛ ለማንኛውም ዳር ቆመን መመልከት ነው ዳር ቆመን ከመመልከቱ እጪ ምንም የምንለው ነገር የለም ስለዚህ ሁላችሁም በየመሰላችሁ ሰግጡ ከፈለጋችሁ አሰግጡ እኛ ወደ ቪዲዮ እንሄዳለን ለቁርስ የታሰበው ገንፎ ሰዓት ላይ ቀረ ያሳዝናል በእውነት ጥሩ ክሬቲቭ ነው ወደነዋል በእውነት ግን እሳት እንዳይፈጃችሁ እየተጠነቀቃችሁ እሺ ልጆች እንግዲህ እንትን ይቅርታ ሙዚቃውን ያጠፋውባችሁ ኮፒራይት ስለሚዘኝ ነው መቻችሁ እኔ ምንም ምለው ነገር የለም የቀጥለው ቪዲዮ እንሄዳለን እኛ የኤሊት የአንገት በላይ ቀዶ ህክምና ማዕከል ሰራተኞች በተቋማችን የህክምና አገልግሎት በምንሰጥበት ጊዜ የሚከተለውን ቃለ መሐላ እንገባለን በህክምና ትምህርት ቤቶች በመማር ያገኘሁትን ማንኛውም አይነት ሳይንሳዊ ዕውቀቴን ሳልሰስት ለታካሚዎቼ ጥቅም ሲባል በአግባቡ ለመጠቀም ቃል እገባለሁ በስራ ቦታዬ ያለው በማንኛውም ሰዓትና ሁኔታ የታካሚዎችን የጤና ጥቅም በማስቀደም እሰራለሁ ታውቁት ዶክተር አብይ ይባላል እና በጣም የሚገርም በእውነት ሰው ሆኖ መጀመሪያ ሰው ሆኖ ወደ ህክምናው ዓለም የገባ በጣም የሚገርም ነውና ሚዲያ ላይ ካየሁ ጊዜ ጀምሮ በጣም የሚገርም ስብዕና ያለው የሚገርም ሰው እንግዲህ ለታካሚዎቹ ያለው ክብር ያለው የሚገርም በቃ ምን አይነት ስብዕና በምን አይነት ስብዕና ቢያድግ ነው በእውነት
እኔ ብዙ ጊዜ የምመኘው እንደዚህ አይነት ነው። መጀመሪያ ሰው ሆነን ወደ ሆነ የተቋማት ስንገባ ይሄ ነው የሚፈጠረው ሰው ስንሆን ማለት ነው። ስለዚህ ወላጆች ልጆቻቸው መጀመሪያ ዶክተር፣ ፕሮፌሰር፣ ፓይለት ምናምን ከሚሆኑ መጀመሪያ ሰው እንዲሆኑ ብንመክራቸው ብናሳድጋቸው ባይ ነኝ። ወደሚቀጥለው ቪዲዮ እንለፍኛ። ሬሳ 3000 ብር ስለሆነ የሚጫነው እንዴት 3000 ብር አተህ አባትህን እያጣጣረ እያለ በፐብሊክ ትራንስፖርት ይዘህ ትሄዳለህ? ረጋ ብለህ በመሰናበቻ ሰዓት ሕክምና ላይ ከሚገጥሙን በጣም ተደጋጋሚና አሳዛኝ ነገሮች አንዱ ይሄ ታካሚው እንደሚሞት ከታወቀ ወይም ጣር ላይ ካለ አንዳንድ ታካሚዎች የሬሳ መጫኛ የኮንትራት ብር ስለሌላቸው እያጣጣረ እያለ ደግፈው በትራንስፖርት ይወስዳል። 10,000 ብር አጥቶ መዳን ከሚችል ኦፕሬሽን ሳይታከም ቀርቶ የሚሞት ሰው አለ። እንዴት ነው እንደዚህ አይነት ነገር ባለበት ሁኔታ ውስጥ ድህነትን ከጤና ከሰላም ከደስታ ጋር የምታያዩ? ቁጥሮችም ይህንን አይደግፉት። ያደጉ ሀገራት የበለጠ በጤና የመቆየትም እድሜ። እሺ እንግዲህ ማለት ይሄን ሐሳብ ይሄን ቪዲዮ ያመጣሁት እንዴት መሰላችሁ? ብዙ ጊዜ ገንዘብ ደስታን አይገዛም ይባላል። እንግዲህ ብዙዎቻችን እንደዛ ነው የምንለው። ግን እውነታው መሬት ላይ ያለው እውነታ ግን እንደዚህ ያለ ነገር ስትሰሙ፣ እንደዚህ ያለ ነገር ስታዩ፣ እንደዚህ ያለ ነገር ሲገጥመን እውነት ገንዘብ ደስታን አይገዛም። ለማንኛውም ሐሳባችሁን ኮሜንት ላይ ጻፉልኝ። እኔ አላልኩም። የሚቀጥለው ቪዲዮ እየሄድን ነው። ይኸውላችሁ ጊዜያችሁን በመጨናነቅ ምናምን እንትን አትበሉት። ጭንቅንቅንቅንቅ አትበሉ። በቃ ፈታ ብላችሁ አትጨነቁ። ምን አባቱ በሆነ ባልሆነው መጨነቅ ምንድነው? 10 ሞልቶ ያቅም አለም 9 ነው። ያው ላይ ያለውን ሳንረሳ ማለት ነው። ሳንረሳ መርሳት ጥሩ አይደለም። ወደሚቀጥለው ቪዲዮ እንሂድ። ኧረ ጋይስ አዶናይን አገናኙኝ። በቃ አገናኙኝ። በቃ እሺ አሁን ቅድም አያችሁ፣ ወደ ሐሳቡ ስንመጣ ቅድም ያልነው መሰገጥ እንደዚህ ነው። ብዙ ሰዎች አሉ እውነት ለመናገር ሶሻል ሚዲያው ላይ ልክ አሁን እያያችሁ አሁን ብታዩ ትደነግጣላችሁ። እውነት ለመናገርና መሰገጥ እንደዚህ ነው። መሰገጥ ወደ ማበድ የሚያስጠጋ ከሆነ፣ መሰገጥ ከሰዋዊነት ባህሪ የሚያስወጣ ከሆነ ጥሩ አይደለም። መሰገጥ ለምሳሌ በጀመራችሁት ነገር ላይ ለምሳሌ የሆነ ስራ ጀምራችሁ ያን ስራ ያደከማል ምናምን ብላችሁ ከመተው ይልቅ የታባቱ ይድከመኝ ብላችሁ ስግጥ ብላችሁ እዛ ስራ ላይ መስራት ማለት ከሆነ ጥሩ ነው። ግን ለምሳሌ ይሉኝታ አለ። ሰው ምን ይለኛል አትበል፣ ሰግጥ። ይህ ማለት ከማህበራዊ ከምንኖርበት አኗኗር ዘይቤ ጋር ሊጣረስ የሚችል ከሆነ መሰገጥ ጤናማ አይደለም ባይ ነኝ እኔ። እናንተ የምትሉትን በሉ፣ ኮሜንት ላይ ደግሞ እየጻፋችኋል። ወደሚቀጥለው ቪዲዮ እንሄድኛ። አይዞ እሺ ሌላኛው ሁለተኛው የመሰገጥ ጥቅማ ጥቅሙ ይሄ ነው። አሁን እንዴት ነው አሁን ይሄ እንዴት ነው አሁን ለዚህ ሰው እንዴት አይነት ሐሳብ ነው ልሰጠው የምችለው? እስኪ ሐሳብ አዋጡና ንገሩኝ ልስጠው። ምን አይነት ሐሳብ ነው የሚሰጠው? እንሂድ። ይሄ በየመን የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል እናንተ ውሸት ነው ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁን ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር አድርጉ ለሁሉም እንዲዳረስ እና ባካችሁ ራሳችሁ ነው። ሰሞኑን እንግዲህ ፌስቡክ ላይ አብዛኛውን እንደዚህ ያለ ፎቶ ፌስቡክ ላይ ነው ሲዘዋወር። ከዛ በኋላ ቲክቶክ ስገባ ተንቀሳቃሽ ምስሎችን አየሁ። ይሄ ነገር እውነት ነው እንዲህ አይደለም ብዬ ያየው እንትን እያልኩ ነበርና በየመን በጣም ብዙ ስደተኞች አንድ ላይ ሆነው እና የመኖች ራሱ ምንድነው እያሉ ያሉት አሁን
እኛን ሊያስወጡ ነው ወይ ከሀገራችን አይነት ነገር እየተባለ ነውና ይህ ሁሉ ወጣት ይህ ሁሉ ምስኪን በዚህ በረሃ የሚንከራተተው የተሻለ ኑሮ ፍለጋ የተሻለ የሥራ ፍለጋ እዚህ ቤተሰቦችን ጥሏቸው የሄዱትን ቤተሰቦችን ተበድረው ተለቅተው የላኩትን ቤተሰቦችን እፎ ያስብላለሁ ብሎ አብዛኛው እንደዛ ነው የሚወጣው። ምናልባት አንዳንዶቻችን አለን እዛ እየወጣን ፖለቲከኛ ምን ሆነ አለን። በርግጥ ግን መነሻችን እንደዛ ነው። በቃ ሰው ጥሩ ተጣጥሮ ሀገራችን ላይ እኮ የተሻለ ነገር ቢኖር የተሻለ የሥራ ዕድል ቢኖር የተሻለ ነገር የተሻለ ሰላም ቢኖር እኮ ማንም ከሀገሩ መሰደድ አይፈልግም። እኔ በየቦታው እውነት ለመናገር በየቦታው እየሄደ የሚንሰቃይ የሚንገላታ እንግዲህ የደሃ ልጅ እግዚአብሔር አምላክ እሱ እንግዲህ ዋስከለ ላይ ሆኖ ከማለት ውጪ ሌላ ምለው ነገር የለም። በሰው ሀገር ያላችሁ በሙሉ እግዚአብሔር ጠብቆ ለሀገራችሁ ያብቃችሁ። የለፋችሁበትን ባርኮላችሁ ሀገራችሁ ላይ ሰርታችሁ የምትኖሩበት ያደርጋችሁ። ወደሚቀጥለው ቪዲዮ እንሄዳለን። አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። እናቴ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እንዴ ብዬ ነው? አዎ አራራ ተሆነ እንደዚህ ታደርጋ አይደል? እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። እንደዚህ ብለህ ከሆነ እንደዚህ የማ ጥፊ ያንሳል። እንደዚህ ብለህ ከሆነ በእውነት የሚቀጥለው ቪዲዮ እንሂድ። እሺ እንግዲህ አሁን እንዳያችሁት ይሄ ያያችሁት በጣም ሲምፕሉ ነገር ነው ማለት ድንገት ካሜራ ላይ የገባ ነገር ነው ይሄ ድንገት እንጂ ስንትና ስንት ነገር አለ መሰላችሁ። ስንት በጣም ከባድ ነገር ነው። በጣም ብዙ ሰው በጣም ብዙ አሽከርካሪ ብትጠይቁት በጣም ብዙ ሰው እውነት ለመናገርኛ ዜጎች አይደለንም እንዴ ነው የሚሏችሁ። ፖለቲካ ታሰሩ የኔ ፖለቲካ ወድ ወደሚቀጥለው ቪዲዮ እንሂድ። ለማንኛውም በሰላም መፍታት ጥሩ ነው ማለት ነገሮችን በሰላም ተፍቱ እንጂ ተንጂ እንዴ ልጅቷ ያው በርግጥ አንዳንዴ ሀቅ ስትይዙ ሰው አላምን ሲላችሁ ነው እንደዚህ የምትጮሁትና ሀቅ እያያዘች ይመስላልና ተግባቡ። ወደ ቪዲዮ እንሂድኛ። ሰው ይለወጣል ብለህ እንዳታስብ። ይው ለጆሮ ሁለት ጆሮ የተፈቀደልን እንድታደምጥበት ነው። አንተ አታዳምጥም እንዴ? አንተ ስለመኮነን አንተ እንዴት ነው ጆሮ የሚሰራው? አንጀቱን ዘርግፈለት እጅ ለህግ ትሰጣለህ። ሄደ የተድላ ሐሳብ አይጠቅምም። እርጉም ከተባለ እንደውም መጽሐፉን እርጉም ብዙ ሰው ያሳሳተ ቅዱሳት መጻሕፍት አትኮንን ሙሉ ለሙሉ በቃ አይጠቅምም። ሃይማኖት ሴት ልጅ ከመድፈር ካላተረፈ ምንድነው ጥቅሙ? የመንግስት የመሆን እድል ቢያጋጥመኝ የመጀመሪያ ስራዬ የሃይማኖት ተቋም ነበር ማፈርሰው። አውሬ አንሆንም። አላሁ አክበር ብለንም በስመ አብ ቅዱስ በጌታ በኢየሱስ ስም አይደለም በክላሽ ነው የምንዋጋው። የሰይጣን ነው ቀቅሎ ነው የሚበላችሁ። አንዳንድ ሰው ልትናገሩለት የምትችሉት ቃላት ይጠፋባችኋል። እውነት ለመናገር ሰው እንግዲህ የፈጠረን አምላክ በቀለኛ አምላክ አይደለም። ዛሬ የሆነ ነገር ስንናገር ለዛ ጥፋታችን ዛሬ ይቀጣል። እንደዛ ቢቀጣን ኖሮማ እስካሁን ሁሉም ሰው ሐቀኛ ሆኖ ፈጣሪ ትክክል የት እንዳለ ሁሉም ሰው ያቅ ነበር። ግን በቀለኛ አምላክ አይደለም። አብዛኛው ወጣት ፈጣሪ የለም ወደሚል እየመጣ እነኚህ ይሄንን ነገር እያዘጋጁ ብሮድካስት ነው እያሉ የሚያቀርቡ ሰዎች ቤተሰብ የላቸውም ነው ሲያርጉ እንዴት ነው ያደጉት? እውነት እኔ እንደው እግዚአብሔር ይመስገን ህሊና ትንሽዬ ህሊናም ስላለችኝ ክብር ምስጋናውን አንተ ወሰድ። በእውነት አረ ህሊናን የሚያክል ነገር የለም። እውነት ህሊና አተን ቢሆን ምን ልንሆን ነበር? አረ የሚቀጥለው ቪዲዮ እንሂድ። ብዙ አታሰሩኝ እንዴ? ላይክ አድርጉ። ብዙ ጊዜ ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽ ማለት ነው። በስነ ስርዓት ምግብ የማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባው። ሆዱ ላይ ያለ ሰው አይገባው ማወራው ነገር። መጠለያ ጤንነት ኬዝ ላይ ያለ ሰው ማወራው ነገር የሚገባው እዛ ኬዝ ላይ ሆኖ ያሉ ጥቂት ሰው ነው የሚገባው ትንሽ። እሺ እንግዲህ መጀመሪያ
እኛ እውነት እኔ ትምህርት ቤት እያለሁ ስንማር አንድ ትምህርት እንማር ነበረ። በጣም ቆንጆ ሆነች አንድ ትምህርት ኮሚኒቲ ፖሊሲ የሚባል አንድ ትምህርት ተምረን ነበረ። ትዝ ይለኛል 5ኛ ክፍል 4 እንደዛ አካባቢ እያለን እና አፈንጋጭ ባህሪ ምንድን ነው ተብለን ተምረን ነበረ። ምንድን ነው አፈንጋጭ ባህሪ? ለማይጠቅመን የውጪዎችን ባህል እንወስዳለን። ልጆቻችን የምናሳድግበት መንገድ መረን የለቀቅ ይሆናል። በስነ ስርዓት መስመር ሊበጅለት ይገባል ልጅ ሲያድግ። ለዛ ነው እሺ አሁን ድንገት ተነስተው አሁን ይቺ ልጅ ግፋቢል እኔ 17 18 ከዛ በላይ ይሆናታል እንደዚህ ያለች ልጅ ወጣ ጭራሽ እሷ የምትናገረው እንቶፈንቱ ቅራቅንቦ ነገር የማይገባን እኛ ሆዳችን ውስጥ ምግብ ስለሌለ ባዶ ስለሆነ ነው ሆዳችን። ጭራሽ እኮ ይሁን አሁን እነሱ የሚናገሩትን ነገር ተተው ጭራሽ ወደ ማህበረሰቡን ወደ መስደብ ነው የገቡት። አንድ ሰው ሲያብድ እያየን ዝም ስንለው አሃ እብደት የተመችቶታል ማለት ነው ብለው እያሰቡ ይመስለኛል። እውነት ለመናገር አላውቅም። እንደነኛ ያሉን ሰዎች ግን የምትከታተሉ ሰዎች እውነት ይፈጣሪ ሆናችሁ አሪ መስገን እጅ ሰጥቶኛል። የምከተለውን ሰው አውቃለሁ። ለምንድን ነው የምከተለውን ሰው? ለምሳሌ ዛሬ ተመችቶኝ የተከተልኩት ሰው ነገ ባይመቸኝና ነገሮች ቢስጡ በቃ ስልጣኑ ያለው እጄ ላይ ነው። ጠቅ ማድረግ ብቻ አንፎሎ ማድረግ ብሎክ ማድረግ በቃ ጨዋታው ያበቃል። የሚሰራውን ስራ የምትደግፉትም የምትጥሉትም ራሳችሁ ናችሁ። ስለዚህ ስልጣኑ የራሳችሁ። እንደዚህ ያደርጋችሁ በቃ ትክክለኛውን ነገር የሚጠቅማችሁን ነገር መከተል የሚጠቅማችሁን ነገር መስማት ነው የሚሻለው። ስለዚህ ያለባችሁ ይመስለኛል። ለዛሬ የነበረን ቪዲዮ እዚህ ላይ ያበቃል። ወሬ እንዳበዛባችሁ አውቃለሁ፣ ግን ላይክ እያደረጋችሁ አይደለም። አመሰግናለሁ። ለሚቀጥለው ቪዲዮ እስከምንገናኝ ድረስ ከመጥፎ ነገር ሰውሮ እግዚአብሔር አምላክ ሰላማችሁን አብዝቶ እስከሚቀጥለው ቪዲዮ በሰላም እያገናኘን ባይ